አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ? ዛሬ ጉዞ ወደ ሱቅ ምናምን ሄደን ነበር። ወደ ቤታችን እየተመለስን ነው ማለት ነው። ምን እንደሚናፍቀኝ ልንገራችሁ። አገራችን ሰላም ሆኖ እንዴት ልብ ወተን መግባት እንዴት እንደሚናፍቅ ትላላችሁ። ግን መቼ እንደሚሆን አይገባኝም። ሰው ራሱ ሰው ወደ አውሬነት ተቀይረዋል። እስኪ ዱአ አድርጉ። እከሌን እንደዚህ ነው ከማለት እስኪ ዱአ እናድርግ። ቤተሰብ ሀገራችን እስኪ ሰላም ያድርግልን። ወላይ ሰላም፣ እስኪ ሰላም እንመኝ። አያችሁት? እንኳን አይደለም በሀገራችን ላይ ተከባብረን በውጭ ሀገር ላይ ተከባብረን ተፈቃቅረን ነው የምንኖረው። ግን በሀገራችን ላይ ስንሆን ደግሞ ለምን እንደሆነ አይገባኝም። ምቀኝነት፣ ሀሲድነት ይህ በዛበት ነው። ለምንድን እንደሚሆንም አይገባኝም። እና ምላችሁ ሀገርን ሰላም አለ ያድርግልን። ሀገራችን ልክ እንደ ዱባይ ሰላም አለ ያድርግልን። ወላሂ ዱባይ እኮ ሰላም ነች። ወላሂ ሰላም ያርግልን። ሰው እንደ ሰው ተነፋፍቆ ምን ጎደለሽ ምን ጎደለህ የምትባል ሀገር አለ ያደርግልን። ኢትዮጵያን ሰላም ያምጣልን። እስኪ ዱአ እናድርግ። ሂሌ እንዲሁ አንዳንዴ ደግሞ ቆሻሻ ሂሌና ያላቸውን ሰዎች አላህ ያጥፋልን። ወላሂ አስተሳሰባቸው ድንቁር የሆነውን ሰዎች ደግሞ አላህ ያጥፋልን። አስተሳሰባቸው ድንቁር የሆኑ ብዙ ሰዎች አሉ። ታጥቦ የማይጠራ ህዝብ አለ። በጣም ሰውና ሰውን የሚያጋድ ሰውና ሰውን እንትን የሚል ሰው አለ። እስኪ ዱአ እናርግ። ሀገራችንን ሰላም አለ ያርግልን እላችኋለሁ። እና ጉዞ ወደ ቤታችን ከሱቅ እየመጣን ነው። ይኸው ፈታፎሽ እያልን ወላሂ ግን የሚደረገን የሰው ሀገር የሰው አይሆን። በሰው ሀገር ብንቀና ጥቅም የለውም። ገባችሁ? የሰው ሀገር የሰው ነው። ግን እስከ መቼ ድረስ ስደት ላይ ሆነን እስከ መቼ ድረስ የሰውን ሀገር አሟሙቀን? እስኪ እንዲሁ ሀገሩን የሚናፍቀው ሀገሬ እንደዚህ ነው የሚል ሰው ሲዱ ያደርግ። አንዳንዴ ሶላት ስንሰግድ አላህዬ ሀገራችንን ሰላም አላህ ያደርግልን እስኪ እያልን ሁላችንም እስኪ ዱአ እናድርግ። ወላሂ አላህ እኮ አይቸግረውም። ሀገሩን ሰላም ሊያደርግልን ይችላል። እርስ በራሳችን ከምንመቃቀኝ እርስ በራሳችን ከሌ እንደዚህ ነው ከባልታ ወተን ሀገራችንን ሰላም እስኪ ያደርግልን እላችኋለሁ ማሮች ማለት ነው። እንግዲህ ቤት የደረስኩ ትላላችሁ። እንግዲህ የእኛ ግቢ በአበባ ያሸበረቀ ነው። እዩት እንግዲህ ትላላችሁ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ ትላላችሁ። የእኛ ግቢ በአበባ ያሸበረቀ ናት። ሁለተኛ ደግሞ ቤተሰብ ላሳያችሁ። በጣም የሚገርማችሁ ክያር ማለት ነው። እዚህ ሀገር ይበቅላል፣ እዚህ ሀገር ይሆናል። ከየት እንዳመጣው ሰውዬው ሽማግሌ ነው እና የተከለው ብታዩት እንደ ዱባ ፍሬ ነው ማለት ነው። ተውኝ ብታይ ፍሬሽ ነው ወላሂ። ይኸው ግቢያችን እንግዲህ ይኸውና ደረስኩ። ግቢ ይኸው ይሄ አበባ አዲስ የተተከለ ነው። ይሄ ያው የቆየ ነው ታውቃላችሁ። እና ከዚህ በፊት ያሳየኋችሁ መርጤ ላሳያችሁ ዛሬም ደግሜ ይሄ ላቆመው ዱባችን አያችሁት? እየበላንለት ነው አሁን። ይሄ አዲስ ነው የወጣለት። ይሄ ደግሞ ኽያር ነው። አያችሁት? ኽያር ነው። ይሄ ኽያር ደግሞ እንዴት ነው ኽያር የምትሉ ደግሞ ካላመናችሁ ይሄው እዚህ ጋር አሳያችሁ። ይሄው አያችሁት? ኽያር ማለት ነው ፍሬሽ። እሺ። እና ስርዓት ያስከብራል ትላለች። እኛ እንግዲህ ይኸው በአትክልት በአበባ ምናምን ደምቀናል። በሉ ሰላም ሁኑልኝ። ዱአ አድርጉ፣ አትርሱ። ሀገራችንን ነገር አትርሱ። የሰው ሀገር የሰው ነው።